السلام عليكم ورحمة الله وبركاته. أهلا وسهلا ودي هلا قبل channel ተከታዮቼ ሰላም ብያለሁ። ዛሬ ደግሞ በአዲስ ነገር መጥቻለሁ ኢንሻአላህ። ቲክቶክ መቼም የማያመጣው ነገር የለም። የእንደው ሰው ሁሉ ይሄንን ነው የሚሰራው አልኳችሁ። ዳቦ በዘይት እኔ ድሮ ማቀው የዶሮ ዳቦ ነበረ። ሙሽራ ስታገባ ባሏ ቤት ይዛ የምትሄደው የዶሮ ዳቦ ተጋግሮላት ይዛ ትሄዳለች። አሁን ደግሞ ፋሽኑ ተቀይሮ በዚህ መጥቷል። እኔስ ለምን ይቀርብኛል ብዬ ይዤላችሁ መጥቻለሁ ማለት ነው። ለቤት አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቪዲዮውን ይዩልኝ። ቀጥታ ወደ አሰራሩ ሄዳለሁ ማለት ነው ኢንሻአላህ። ቀጥታ እዚህ ጋር ወደ አሰራሩ ስመጣላችሁ ትንሽዬ ጨው አለ፣ ግማሽ ማንኪያ የምትሆን በማንኪያ ሞላ ያለ ደግሞ ሱካር አለ ማለት ነው። ሁለቱንም እንደዚህ አቀላቅያቸዋለሁ። ከዛ በኋላ እርሾ አደርጋለሁ። እርሾ በማንኪያ የሾርባ ማንኪያ በጣም ድርብብ ያለ በጣም ሙልት ተሰፍር ያለ ደርበብ ያለ ማለት ነው። በጣም አትሙሉት። ግን እርሾአችሁ መስራትና ለመስራቱ ለማከፈለጋችሁ እናንተ ለብቻ በጥብጣችሁ አስቀምጡት ማለት ነው። እኔ ያው እርሾ ይሄ ደረቅ እርሾ መስራቱን ስላወቅኩኝ አብሬ ነው ያቀላቀልኩት ማለት ነው። ጊዜም ለመቆጠብ ያው ተቀላችሁ ማዳም ቤት ስትሰሩ እንግዲህ ያው ሁሉን ነገር ቶሎ ብላችሁ መጨረስ ነው የምትፈልጉት ለምን ስራ ስለሚኖር። በዚህ ባገኘኋት አጋጣሚ ነው ቪዲዮ እንኳን የምሰራው የመቸኝም ማለት ነው። መጀመሪያ ያረኩት አብሽ ነው። ቀጥዬ ድንብላል ማለት ነው። የዳቦ ቅመም ከሌላችሁ ችግር የለም። ከዛ እንደዚህ አድርጌ ከቀላቀልኳቸው በኋላ ቀጥታ ዱቄቴን ነው የምነፋው ማለት ነው። 1-2 ኩባያ እንደዚህ የሚሆን ዱቄት ነው እኔ የተጠቀምኩት። እናንተ እንደሚበቃችሁ መጠቀም ትችላላችሁ። እኔ ቲክቶክ እንግዲህ የሰሞኑ ቻሌንጅ ሁሉም ለምን ይቀርብኛል እያሉ ቲክቶክ ላይ በቃ ወጥ በወጥ የሆነ ዳቦ ነው አልኳቸው የሚጋገረው። ይሄ ዳቦ ማኒስ ለምን ይቀርብኛል ያየሁት አይቀረኝ ቂጤም መነቀረኝ ማለት እንግዲህ እንደዛ ነው። እኔም ያው ሰርቼ ዛሬ ደህና አድርጌ በልቼ ጨረስኩ ማለት ነው። በልቼ ጨረስኩ ሳይሆን ሰርቼ ጨረስኩ ወይ አማርኛ። ከዛ በኋላ ዱቄቴን እንደዛ አድርጌ ዱቄቱን ሁሉንም አላረኩትም። ትንሽ ዱቄት ታስቀምጡና እየቆነጠራችሁ እያሻችሁ በደንብ ሹት ማለት ነው። ሊጣችሁን በደንብ ካሻችሁት ማሻአላ እንደዚህ ድርቅ ነው የሚልላችሁ። ከፈለጋችሁ ትንሽ ዘይት አድርጉበት። እኔ ግን ያው መጨረሻ ላይም ያው የሚጋገረውን በእንትን ስለሆነ እንደዚህ ድርቅ እስከሚል እንደዚህ ልስልስ ብሎ ደረቅ ያለ ሊጥ ነው። አያችሁት? ቆንጆ ሊጥ ሆኗል። እንደዚህ ከሆነ በኋላ ሽፍን አድርጌ ቁጭ አደርገዋለሁ ማለት ነው። ለራሴ ስለሆነ የምበለው ጓንት ምናምን አልተጠቀምኩም። ለምን ጓንት ያትለብሽ ምናምን እንዳትሉኝ። ሀገራችን ስንሄድ ሊጥ በእጃችን አይደል ድሮ እናቶቻችን እንትን የሚሉት። ስለዚህ ግዴታ አይደለም ማለት ነው። እጃችን ውሃ ተነክሮ ነው የሚውለው። እጃችን ንጹህ ነው። ከዛ እንደዚህ ካደረኩትኝ በኋላ እንደምታዩት ለስለስ ያለ ሊጥ ሆኗል። በደንብ ነው ያቦካሁት፣ በደንብ ነው ያሸሁት ማለት ነው። ከዛ በኋላ ከግማሽ ሰዓት በኋላ ሊጣችን እንደዚህ ኩፍ ብሎ ነው ያገኘሁት ማለት ነው። እንደምታዩት እንደዛ ለስለስ ያለ ሊጥ አሁን እንዴት እንደሆነ ተመልከቱት። አያችሁት? ከ40 ደቂቃ በኋላ እውት ማለት ነው። 40 ደቂቃ በኋላ እውት። ከዛ በኋላ ባትራ ወይም ሳህንዬ እንደዚህ ዘይት መጀመሪያ ቀብቼ ዱቄት ማርጌ እንትን ብያለሁ ማለት ነው እንዳይዝብን ማለት ነው። ከዛ በማንኪያ ነው ሁሉን ነገር እዚህ ጋር መጨረሰው። ለምን ቅድም ሊጡን አይታችሁታል እንዴት እንደሆነ ደረቅ ብሎ ለስለስ ያለ ነው። ኩፍ ሲል ደግሞ እንዴት ለይን ያኔ ልቅቅ ብሎ ቆንጆ የዳቦ እንትን ይይዛል። እና ይሄን በሚመስል ዳቦ እንግዲህ ልንጋግር ነው ዛሬ ማለት ነው። የቲክቶክ ቻሌንጅ ደግሞ እኔ በዩቲዩብ መጣሁበት ማለት ነው። እንዴት አባቱ እንደሚጣፍጥ ዳቦ ልነግራችሁ አልችልም። ሽታው ጣዕሙ ማሻአላ ነው። ማሻአላ ወላሂ በጣም ቆንጆ ነው።
ከዛ እንደዚህ እያስተካከልኩ መጨረሻ ላይ የሚደረገውን እናደርጋለን ማለት ነው። እኔ የተጠቀምኩት ዘይቱን ነው። ለምን ቅቤ ስለጨረስኩኝ በዘይቱን ነው የሰራሁት። እኔ ሌሎቹ በምን እንደሰሩት ባላቅም እኔ ዘይቱን ነው የሰራሁት። እንግዲህ ፈሰስ ሲያደርጉን ያየሁት ምን እንደሆነ ባላቅም ማለት ነው። ድሮ ይሄ የድሮ ድሮ የምንድነው የዶሮ ዳቦ እንደሚባለው ነው እንግዲህ እነሱ ሱሱ የምትባለው ልጅ ያመጣችሁ ማለት ነው። ከዛ በኋላ እንደዚህ በርበሬና ዘይቱን በጥብጬ እንደዚህ እንትን እለዋለሁ። በርበሬው የቤት በርበሬ ስለሆነ በጣም ቆንጆ የሚጣፍጥ በርበሬ ነው፣ አያቃጥልም ማለት ነው። እንደዚህ አድርገን እናደበላልቀዋለን ማለት ነው። እንግዲህ እነሱ በእጃቸው ነው እንደዚህ ብድግ እያደረጉ ሊጡን ሳብ በእጃቸው ወደ ላይ ሳብ እያደረጉ ወደ ላይ እየተጠቀሙት። ያላያችሁት ካለ ቲክቶክ ላይ ታገኙታላችሁ ማለት ነው። ከዛ በኋላ ሁሉንም እንደዚህ እያደረኩ አዳርሰዋለሁ በማንኪያ። ያው ድሮ የዶሮ ዳቦ ይጋገር የለ አንድ ሴት ስታገባ ወደ ባሏ ቤት ይዛ የምትሄደው የዶሮ ዳቦ ተጋግሮ ይዛ ትሄዳለች ማለት ነው። ያንን የዶሮ ዳቦ አንድ ዳቦ ደግሞ ኖርማል ይጋገርና ተቆራርሶ በሞሰብ ይዘው ይሄዳሉ። መንገድ ላይ ልጆች ሲያገኙ ልጆቹ ጨርቅ አንጥፈው ወይም ቅጠል ነገር አንጥፈው መንገድ ላይ ስለሚጠብቋቸው ያው ሰርግ አለ ሲባል መቼም ተረግጧቸው አይሄዱም። ዳቦ ያደርጉላቸዋል። በእውነት በጣም ነበር የሚጣፍጠው። ያው በየአገሩ ባህል ይለያያል። እንግዲህ ያው ትዝታ ይኖርባችሁ ይሆናል። እንደዚህ የበላችሁም ትኖራላችሁ። እና እንደዚህ አድርጌ ቡላ መሰለ የተገነፋ ቡላ። ከዛ በኋላ እንደዚህ አድርጌ ካስተካከልኩትኝ በኋላ ቀጥታ ወደ ፍሮሜ ነው የማስገባው። ፍሮሙን ለኩሼው ስለቆየ ሞቅ ብሏል ማለት ነው። ፍሩም ከበሰለ በኋላስ ምን ይመስላል እስኪ አብረን እናየዋለን ማለት ነው። ቀጥታ ወደ ፍሮሜ ነው የማስገባው ኢንሻአላህ። ሀባስ ወደ እዚህ ጋር ነሰነስበታለሁ። ሀባስ ወደ ያላችሁን ሀባስ ወደ ማገኛችሁ ስምስም ማገኛችሁ ያገኛችሁትን እናስነሱበት ከላይ ማለት ነው። ያኔ ውበት ይሰጠዋልም ጣዕምም ይሰጠዋል። በተለይ የዳቦ ቅመም ያለው ምንም ነገር የዳቦ ቅመም የገባበት ማሻአላ ጣዕሙ ሽታው ምኑ በጣም ደስ ነው የሚለው። የሆነ የሚስብ ነገር አለው ሽታው ማለት ነው። እና እንደዚህ አድርጌ ወደ መውጣቱ ደርሳለሁ ማለት ነው። ከዛ በስሎ ከወጣ በኋላ ይሄን ይመስላል እንደምታዩት። ብዙም ቪዲዮ እየቆራረጥኩ ነው በነገራችን ላይ የምቀርጸው። ከበሰለ በኋላ ይሄን ይመስላል። እስኪ እንግዲህ እንገልብጠውና ጉዱን እናየው ማለት ነው። እንደምታዩት ኬክ መስላ ነው የወጣችው ዳቦዬ። ኬክ መስላ አልኳችሁ። ያ ሰላም ማሻአላ ተባረካላ። በጣም ነው ሽታው ምኑ ያ ሰላም ወላሂ ያለ ምንም መጋነን ሞክሩት፣ ሰርታችሁ ሞክሩት። ወላሂ በጣም ነው የሚጣፍጠው። እስኪ ትኩስ ነው ብቻ ልቁረሰውና ስራዬን ልጨርስ ማለት ነው። ትንሽ ቀዝቀዝ ነው ያለው፣ ትኩስ ነው በጣም ያቃጥላል ማለት ነው። በዚህ በሶፍት ነው ያስኩት እኔ ለራሱ እያቃጠለኝ ማለት ነው። እንደምታዩት እንግዲህ ዳቦዬ መልኳን ቀይራ በበርበሬና በዘይት ተጋግራ በቃ ብላለች ማለት ነው። ውስጡ ብትውት ያለ በቃ ውስጡ ስፖንጅ ነው አልኳችሁ። ስፖንጅ እንደምታዩት እንግዲህ በጣም ያቃጥላል ወላሂ በጣም ነው የሚያቃጥለው። ለምን ትኩስ ስለሆነ ትኩስ ሲሆን ጭራሽ እኮ አይቆረስም ዳቦ። ያው እኔ ሰርቼ ለመጨረስ ብዬ ነው እንጂ ትኩስ ዳቦ አይቆረስም። በረድ ካለ በኋላ ነው። ለምን እንደሆነ አላውቅም። በረድ ካለ በኋላ ቆረሱት ይባላል። ከዛ በኋላ እንደምታዩት ውስጡ ስፖንጅ ነው አልኳችሁ። ስፖንጅ አያችሁት? ምንም ነገር የለውም። በጣም ቆንጆ ዳቦ ነው። እናንተም ሰርታችሁ ቀመሱት ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ውድ የሁለገብ ቻናል ተከታዮቼ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እንግዲህ ይሄን ይመስላል የቲክቶክ ቻሌንጅን የምቻሌንጁ ተቀላቅዬ እንግዲህ ይሄን ይመስል ዳቦ ጋግሬያለሁ ማለት ነው።
እንግዲህ ወደ ሁለገብ ቻናል ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ማለት ነው። የምወዳችሁ የማከብራችሁ የዛሬ ቪዲዮ ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን ስትጀምሩ በላይክ ጀምሩት ማለት ነው። ቪዲዮ ነውልኝ ሸርም እያደረጋችሁ አበረታቱኝ። ወሰላሙ አለይኩም ባይ ባይ።